ቤዛም ናታንና ሉሊት ነበሩ። እነሱ እያወሩ እያለ ኤፍራታ ሰርፕራይዝ አደረገቻቸው ማለት ነው። እና ደንግጧል። እኔ ልብስ ለመውሰድ ነው የመጣሁት ስትል ናታን በጣም ተቆጥቷል። በጣም ነው የተናደደባት። በንዴት የተነሳ እጇን አቁስሏል። ግድግዳ ላይ እጇን ሲቀጠቅጥ እጁ ደምቶ ነበረ። መጨረሻ ግን ቢሆንም የኔ ናታን ምን ሆነብኛል ብላ ወደ ናታን ብትሮጥም ካሁኑ በኋላ እኔም አንቺም በቃ አንተዋወቅም ብሎ መለሰለት። ልቧ ተሰብሯል። ጽዮን ደግሞ ተናዳበታለች ናታን ላይ። ምክንያቱም ጽዮን አሁን ማን እንደሆነች ኤፍራታ ማን እንደሆነች አውቃለች። ወደ ራሷ ከተመለሰች በኋላ ዛሬ ራሱ ሁሉንም ምስጢር አውጥታ ለጽዮን አውርታለች፣ ለጽዮን ተናግራለች። እና ከዚህ በፊት በጣም በድዬሻለሁ፣ የአሁኑ ግን ከምንም ይበልጣል። በጣም ይቅር በይኝ። እኔ በጣም ነው በደልኩሽ ኤፍራታ። አንቺ ማለት ለኔም ለናታንም ብርሃን ነሽ። አላንቺ እኛ መኖር ራሱ ከብዶናል። አላንቺ ይሄ ቤት ባዶ ነው ብላ ብዙ ነገር አልቅሳ ነው ይቅርታ ጠይቄቻት። እና ኤፍራታም ጽዮን ስላስታወሰች ማስታወስ ስለጀመረች በጣም ነው የተደሰተችው። በጣም ከምንም በላይ ያ ጊዜ በጣም ታስፈልጋት ነበረ። እና ጽዮን እባክሽን ቶሎ ወደ ራስሽ ተመልሰሽ አግዥኝ እያለቻት ነበረ። ቢሆንም ግን በአሁኑ ሰዓት ብትቆይ እንኳን ጽዮን ወደ ራሷ ተመልሳለች፣ ማስታወስ ጀምራለች። ዛሬ እንግዲህ ያፌት በምን እንዳስፈራራት ለምን ይሄ ውስጥ እንደገባች ሁሉንም ነገር ተናግራለች። እና ከዚህ እንዴት እንደሚያስወጣሽ አስብበታለሁ እያለች ነው ጽዮን። እንግዲህ ከዚህ መከራ ውስጥ ኤፍራታን እንደምታስወጣ ተስፋ አለኝ። ናታን ግን ይሄንን ምንም አያውቅም።